ስፖርት ማለት ለሰው ልጅ ወሳኝ ከሚባሉ ነገሮች አንዱ ነው። ከህፃን እስከ አዋቂ እንደ ፍላጎቱና ደረጃው በሚማርበት፣ በሚሰራበት፣ በሚኖርበት አካባቢ በተናጠልም ይሁን በቡድን በተለያዩ ስፖርታዊ እንቅስቃሴዎች መሳተፍ ማለት ነው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ በዛሬው ፕሮግራማችን ከካፋ ቦክስ ክለብ ጋር ያደረግነው ቆይታ ወደ እናንተ ለማድረስ ወደድን። እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። በኢትዮጵያ ስፖርት አንጋፋ እድሜ ካስቆጠሩ የስፖርት አይነቶች ውስጥ ቦክስ አንዱ ነው። ቦክስ ለራስ መቆም መቻል ብቻ ሳይሆን በአሁኑ ጊዜ ተወዳጅነትን ያተረፈ የስፖርት አይነት ነው። የካፋ ቦክስ ስፖርት ክለብ ከጀመረ ጥቂት ዓመታት ቢሆንም በአሁኑ ሰዓት በርካታ ስራዎችን እየሰሩ ይገኛሉ። በመጀመሪያ ሁሌ ከጎናችን ሆናችሁ ትክክለኛውና ጠቃሚው ነገር ለህብረተሰቡ በሚገባው በአስፈላጊው ሰዓት እንዲደርስ ስለሚታረጉት ሚዲያ ድጋፍ በመጀመሪያ እናንተን ማመስገን ፈልጋለሁ። በእውነት ከሀገር ውጭም እንግዶች ቦንጋ በሚገኙበት ሰዓት ላይ አስፈላጊውን የሚዲያ ሽፋን በመስጠት ለእንግዶች የሚገባውን አይነት ስቱዲዮን በማዘጋጀት ጭምር እየወሰዳችሁ ከኛ ጋር ሆናችሁ ስለምታደርጉልን ነገር በመጀመሪያ ማመስገን ፈልጋለሁኝ። በመቀጠል ያው ይሄ ስፖርት መቼ ተጀመረ፣ እንዴት ተጀመረ ለተባለው ነገር ያው ቦክስ ስፖርት በመጀመሪያ እኔ ያው የትኛውንም ስፖርት መማር ማወቅ እፈልጋለሁ። የትኛውንም ነገር በቃኝ ብዬ አላውቅምና እንደው አካባቢያችንም ላይ አዳዲስ ነገሮችን ይዞ መምጣት ትውልዱን የሚጠቅም ወጣቱን የሚጠቅም ነገሮችን ይዞ መምጣት ባለኝ ሙያ ባለኝ እውቀት አምኜ እና ፈልጌ ራሴን አሳምኜ የገባውበት ፊልድ ስለሆነ ስፖርት እንደዚህ አይነት ጠቃሚና አዳዲስ ነገሮችን የሚያመጣም ለዚህም የሚጥር ሰውም ካለመኖር አንፃር የግድ ይሄን ነገር ዋጋ ከፍዬ የሚከፈለው ዋጋ ከፍዬ ማምጣት እንዳለብኝ እኔ እንደሆንኩ ስለተሰማኝ ኃላፊነትም ስለወሰድኩት እጅግ በጣም በብርታት ነው። ቦክስ ስፖርት ያው እንደሚታወቀው በአካባቢያችን የለም፣ አልፎም በክልላችን የለም። ያው ከ3 አመት በፊት ነው እንደዚህ አይነት ዝግጅቶችን ማድረግ የጀመርኩት። ዝግጅቱን ማድረግ ከጀመርኩበት ጊዜ ጀምሮ በግል ነው ብዙ ነገሮችን ሲሰራ የነበረው። ከዛም ባለፈ ምንድነው የአሰልጣኝነትን ስልጠና ለማግኘት እጅግ በጣም ብዙ ውጣ ወረዶችን ነው ያለፍኩትና ከዚህም ባለፈ ምንድነው ይሄንን እድል ለማምጣት ብዙ በአገር ውስጥም ሲማትር ነው የኖርኩት። ተሳክቶልኝ ምንድነው ያደረኩት አውሮፓ ካሉ በጣም በልምዳቸው በእውቀታቸው አገራቸውን በመወከልን በማስተማር በመማር በመሰልጠን ልምድ ያላቸውን ሰዎችን የማፈላለግ ስራ ነው የመጀመሪያ ስራ የነበረው። ይሄን ያደረኩት ለምንድን ነው? በቃ ህልሜ ትልቅ ስለሆነ ህልሜ እንደ ሀገር ስለሆነ እነዚህ በዓለም ደረጃ እነማን ናቸው ተሰምነት ያላቸው፣ እነማን ናቸው የተሻለ ውጤት ያላቸው፣ እንዲሁ በምን አይነት መንገድ ነው ውጤቱንስ ያመጣውት፣ እነሱንስ እንዴት ነው ማግኘት የሚችለው፣ ከነሱ ጋርስ እንዴት ነው በጋራ ስራዎችን ማከናወን የሚችለው የሚለውን በደንብ ረጋ ባለ መልኩ ከራሴ ጋር በመናበብ እንደዚህ አይነት አጋጣሚዎችን በጀመርኩበት ሰዓት ላይ አንድ ካናዳዊ ኢንስትራክተር እና ፕሮፌሰር የቦክስ በጣም ትልቅ እውቀት ያለው አገሩን በመወከል ትልቅ መድረክ ላይ የተገኘ ብቁ እስከዛሬም ድረስ ቦክሱን በሚገባ ማስተማርና ማሰልጠን ላይ ያለ ኢንስትራክተር ካሳውን ጋር በመገናኘት በተከታታይ ቪዲዮ ትሬኒንጎችን በመላክ ስራዬን እንዲተች ስራዬን እንዲያይ በሚልክበት ሰዓት ላይ ኢንስትራክተር ካሳሁን ስራዎችን በማየት ከሀገረ ካናዳ ተነስቶ እስከ ቦንጋ ድረስ በመምጣት የአሰልጣኝነትን ስልጠና በግል በመስጠት በግል ከወሰድኩ በኋላ በቀጣይ አሁንም አስፈላጊ ነገሮችን በጋራ ለመስራት ባቀረብኩት ነገር እንደገና ዳግም በመምጣት የአሰልጣኝነትን ስልጠና 20 ለሚሆኑ ሰልጣኞች ተሰጥቶ 10ሩ ሰርቲፋይድ ሆኖ በቦንጋ አካባቢ የቦክስ አሰልጣኝ ወደ 10 ከአሰልጣኝ አቤል ጋር 10 የሚሆኑ ሰልጣኞች ናቸው ስልጠና ወስዶ
ቢቁ የሆኑት ከነዛ መሀል አሁን ያው ስልጠናው ወስዶ ሳይተኛ አብሮኝ ከጎኔ ሆኖ የቦክስ ስፖርትን ለማሳደግ ደፋ ቀና እያለ ወንድም አሰልጣኝ አንዱ ነውና በዚህ መልኩ ነው የስፖርት አጀማመር። ቦክሱን ከጀመረን ትንሽ ጊዜ ቆይተናል። ተወሰኑ ልጆችም ከኛ ጋር እየሰሩ ይገኛሉ። ግን ያ የውድድር መድረኮችን ሳናገር ብዙ ጊዜ ቆይተናል። አሁን ግን ያለን ነገር የተወሰነ አመቶችን ቆይተናል ቦክስ ላይ። አሁን ጥሩ ደረጃ ላይ እየሰራን እንገኛለን እንዳያችሁት። እንደው በዚህ ልክ ነው የቦክሱ ስራ ያለው። ቦክሱ ላይ ስንሰራ አንድ ነገር አይደለም እየሰራን ያለው ነው። ወጣቶች ላይ አካላዊ ዝግጅት ብቻ ሳይሆን አእምሮአዊ ዝግጅቶችንም ያደረግን መልካም ስነ ምግባር እንዲኖራቸው ብዙኛ ጋር የሚሰለጥኑ ልጆች የምታዩአቸው መልካም ስነ ምግባር ያላቸው ልጆች ናቸው። በመልካም ስነ ምግባር የታነጹ በአካላዊም በአእምሮአዊም በሁሉም ነገር ዝግጁ የሆኑ ልጆች ጋር እየሰራን እንገኛለን። ምንም አይነት ጤና እክል እንደሌላቸው ሁሉ ጊዜ በስራ ጠንካራ ትውልድን እየፈጠረን እንገኛለን። ስለ ግል ክለባችን ክለቡ በጣም በሚያምር ሁኔታ እየሄድን ነው፣ እየሰራን ነው። ደስ የሚል ነገር ልጆች አሉን እና በጣም በዛ ልክ በጣም እየሰራን ነው። ክለባችን በጣም ደስ የሚል ክለብ ነች እና ኪክቦክሲንጉ በጣም ደስ የሚል በምንፈልገው ልክ የምንሄድበት ደረጃ ላይ ያለ ነው። በአጠቃላይ ስፖርት የተሳተፍኩት 2014 መግቢያ አካባቢ ነው። ኦልሞስት 2 አመት ያልፈኛል ይመስለኛል። እነዛ አካባቢ ነው የጀመርኩት። ቦክሱን ከተወሰነ ኤሮቢክስ ስልጠናና የሰውነት ክብደት ከቀነስኩ በኋላ ነው ቦክሱን የተቀላቀልኩት። ጥሩ ልምምድ ላይ ነኝ። እየወደድኩትም የምሰራው ስፖርት ነው። ክለባችን ያው አብጂም ማሰልጠኛ ተቋም ነው። በቦክሱ የሴቶችና ወጣቶች እናቶችን ያሳተፈ ዝግጅትና ስልጠና ነው እየተሰጠን ያለው። ያው በሳምንት ከሌላው በተጨማሪ ቢያንስ ከ3 ጊዜ በላይ እንሰለጥናለን። ያው ራሳችንን ብቁ ለማድረግ ጤናችንን ለመጠበቅ በሳምንት 3 ጊዜ የቦክሱን ስልጠና እንሳተፋለን። እኔ ያው በያን ያክል ቦክስ ትሬኒንጉ ላይ አልቆየሁትም፣ ግን እስካሁን ከመጣሁት ጊዜ ጀምሮ አሪፍ እየሄደልኝ ነው። በጣም እየሰራው ነው። ትሬኒንግ አሪፍ ትሬኒንግ ይሰጠኛል። በዛው ልክ በአግባቡ የተወጣው ነው። አሪፍ እየሄደልኝ ነው። የሚከተሉት ዲሲፕሊን እንዳለም ተናግረዋል። ቦክስ ስፖርት በተለይ ከአተነፋፈስ ጋር ከደም ዝውውር ጋር የተገናኙ ነገሮችን የመጀመሪያው ጤናማ መሆን እንድንችል በቀላሉ በመስራት ጤናችን መጠበቅ የምንችልበት ነው። ከዛም ባለፈ ምንድነው ሰዎች ባላቸው ነገር ብቁ ሆኖ በራስ መተማመን ኖሯቸው ራሳቸውን መከላከል እንዲችሉ አቋቋማቸው የተስተካከለ እንዲሆን የሚረዳ ነው። ብዙ ጊዜ ሰዎች ስራቸው ምንም ይሁን ምን ባላቸው ነገር በራስ መተማመን ካላቸው ጤናማ ከሆኑ የዕለት ተዕለት ስራቸውን በብቃትና በንቃት የመተግበር እድላቸው ሰፊ ነው። ከዛም ባለፈ ወደ ውድድር ተኮር ስንመጣ ምንድነው እጅግ በጣም በተጠና መልኩ የሚሰራ ነገር ነው። ምክንያቱም ሰዎች ቦክስ ብሎ የሚያስቡትና ሳይንቲፊክ የሆነ ቦክስ በጭራሽ የተራራቀ ነው። ምክንያቱም አንድ ሰው እድሜው ምን ላይ ነው፣ ጤናው ምን ላይ ነው፣ ቁመቱ ምን ላይ ነው የሚሉ ነገሮች ተጣንቶ አንድ ሰው ውድድር ሰልጣኝ ከሆነ ስለመጣ ብቻ አይደረግም። ምክንያቱም ሰውነቱ ብቁ ነው ወይ፣ እድሜው ለዚህ ለውድድር ዝግጁ ነው የሚሉ ነገሮች በጥናት ተለይቶ የኋላ ታሪክ የሚባል ተወስዶ በዛው ልክ ደግሞ ጤናማ መሆን ብቻ አይደለም። አንድ ሰው ሰልጥነው የበቃ ሲሆን ራሱን መከላከል የሚችል ሲሆን በውድድር መልኩ ካልሆነ እንዴት ነው? ስነ ምግባር ላይ ደግሞ በጣም በጥናት በትኩረት ነው የሚሰራው። ስለዚህ የተኛውም ሰው የተኛውም ችሎታ የተኛውም አቅም ኖሮት ስነ ምግባር ከሌለ የከፋ ቦክስ ክለብ አባል መሆን አይችልም። ዲሲፕሊናችን በኮቻችን ነው የምንመራው። አሪፍ አይነት ነገር ነው የሚሰጠን፣ ይመክረናል። እንደ ብራዘሩ እንደ ታናሾቹ ይመክረናል። እሱ የሚለንን እንቀበላለን። ማለት የምንቀበለው ደግሞ ትክክለኛ ሀሳብ ስለሆነ በቃ ይሄ ነገር እንዲህ ብታረጉ አልባሌ ቦታ ማል የለባችሁ፣ ከጫት ከሲጋራ ከሴሽ በቃ ከተለያዩ ነገሮች መራቅ አለባችሁ ይለናል። እኛም ይሄን እናውቀዋለን ሲጀመር ጎጂ እንደሆነ እና ያ ቦታ እንደርስም እኛ ጥንካሬያችን ነው እያዳበርን ያለ ነው። አሪፍ ላይ ነን። እስከ አሁን ባለው ሂደት የተደረገላቸው ድጋፍ እንዳለም ተናግረዋል። ለዚህ ስራ ደግሞ እጅግ በመሳካት ዋጋ ይከፈሉ ያሉ አካላቶች አሉ።
ከዞናችን አስተዳደር ጀምሮ የከተማችን ከንቲባ ጀምሮ ከፍተኛ አመራሮች እዚህም ድረስ በመምጣት ትኩረት ሰጥቶ እውነት እንዶ ለህብረተሰቡ ለሚጠቅም ነገር ትኩረት ሰጥቶ እየሰሩ ያሉበት ነገር አለ። ከዛም በኋላ አሁን እንዶ እንደሚሰራጭ እዚህ አካባቢ ላሉ ሰዎች ማስተላለፍ የሚፈልገው ነገር ምንድነው? ከኢትዮጵያ ወጣቶች አካዳሚ ጭምር ጋር በመነጋገር አሁን ባለንበት ጊዜ እነሱ መጥቶ በዚህ ሳምንት ሊሆን ይችላል፣ በቀጣይ 10 ቀናት ውስጥም ሊሆን ይችላል። ይሄ ካፋ ቦክስ ክለብ እንደ ደቡብ ምዕራብ የቦክስ ሰልጣኞችን ለምልመላ እናቀርባለን። ስንት ሰው ያልፋል፣ ስንት ሰው ይወድቃል የሚለውን ነገር ትተን ለምልመላ እናቀርባለን ለመጀመሪያ ጊዜ። አሁን ይሄ የመጀመሪያ ስኬት ነው። ሁለተኛ ከዚህም ባለፈ ብቁ የሆኑ ሰልጣኞችን ውጪ ካለን ቼን ጋር አሁን አሜሪካ ያለ አንድ የቦክስ ምሁር አለ፣ ከሱ ጋር የጀመርነው ነገር አለና በደንብ የሚበቁ ስፖርተኞችን የማብቃቱን ስራ እንሰራለን። ከዛም ባለፈ ምንድነው አሁንም ድጋፍ የሚባል ነገር ያስፈልጋል። እጅግ በጣም ቦክሱ በጀት የሚፈልግ ነው፣ ብዙ ገዛ የሚፈልግ ነው፣ ብዙ ገንዘብ የሚፈልግ ነውና እንዶ የተወሰኑ ሰዎችን ደግፈን ብናወጣ እነዛ የወጡ ሰዎች ሌሎችን በብዙ ይደግፋሉ። እና ያው ክቡር አስተዳዳሪያችንም አሁን ትኩረት ሰጥቶ እየሰሩ ያሉበት አቅጣጫ አለና በዛ መልኩ በሳቸውም የሚመራ አሁን የጀመርናቸው ፕሮጀክቶች አሉ። በከተማችን ደረጃውን የጠበቀ ነገር እንደ አብጂም ለመስራት አቅደን ነው የተንቀሳቀሰን ያለነው። እኛ ያቀድነው ነገር እንደ ሀገር ደረጃውን የጠበቀ ሰዎች ጤናማ መሆን የሚችሉበት የተሟላ ነገር ለማድረግ እንደ አብጂም ማሰልጠኛ ማዕከል በጎ አድራጎት ከሀገር ውስጥም ከሀገር ውጭም ካሉ ሰዎች ጋር በጋራ እየሰራን ነው ያለነው። በቀጣይ ጠንክሮ በመስራት አካባቢያቸውን ለማስጠራት እቅድ እንዳላቸውም ገልጸዋል። በዚህ መልኩ ምንድነው ሰልጣኝ ሁሉ ለስፖርቱ ላቡን ማውጣት ደሙን ማፍሰስ መክፈል ብቻ ሳይሆን ተከፋይ መሆን መቻል አለበት። ተከፋይ ሆኖ ራሱን መደጎም መቻል አለበት፣ ቤተሰቡ መደጎም መቻል አለበት። ከዛም ባለፈ አገሩን ወክሎ አገሩን የሚያኮራ አገሩን የሚያስጠራ አይነት ትውልድ ከካፋ ምድር ከደቡብ ምዕራብ ከኢትዮጵያ ወጥቶ በዛ መልኩ አገራችንን ማስጠራት መቻል አለበት። ለምንድነው ያው አሁን የቦክስ ስፖርት ጥሩ ነው። ከዛም ባለፈ ቦክስን ምንድነው እንዴት አድርጎ ምድረዱት ድብድብ አድርጎ ዝም ብሎ መፋለጥ አድርጎ ነው ምድረዱትና እያንዳንዱ ንክኪ እያንዳንዱ ነገር እጅግ በጣም በተጠና መልኩ ስለሚደረግ በዚሁ ላይ ሰዎች እንደሚረዱ ሳይሆን በሳይንቲፊክ በሆነ መንገድ ስለምናሰራ በዛው ልክ አመለካከታቸውም አካሄዳቸውም ተስተካክለው በጣም ጤናማ በሆነ መንገድ ህግ ያለው ጨዋታ ነው፣ በህግ ነው የሚዳኘውና በዛ መልኩ ቢረዱ አካባቢያችን ለማስጠራት ብዙ እየለፋን እንገኛለን። ለምሳሌ እዚህ አካባቢ ቅርብ ወረዳዎች ላይ በመሄድ ስራዎችን እያስተምርን እንገኛለን። እዚህ አካባቢም ባሉት ወጣቶች ጋር መልካም ነገር አለን። አሁን ሌላው እያሰብን ያለ ነው ያው የእጥረት ብኖረንም ባለን አቅም በራሳችን ጥረት እግዚአብሔርም እንደረዳን ሌሎች አካባቢዎች ለምሳሌ ወደ ዛሽሾ እንደ ወረዳ አካባቢ ሄደናል። እዚህ ውሹሽ አካባቢ እየሄድን ወጣቶችንም እንደነ በኔ እድሜ በልጆች እድሜ ያላቸው ታዳጊዎችን ከተለያዩ ከማይጠቅሙ ቦታዎች ለመታደግ ይሄን ስራ እየሰራን እንገኛለን። በቦክሱ በጣም እኔ ራሴን ትልቅ ቦታ ነው ማየው። እንደ ኢትዮጵያ ሳይሆን እንደ ዓለም የዛሬ 7-8 አመት አካባቢ ኦሎምፒክ ላይ ራሴን ማግኘት ፈልጋለሁ። ምክንያቱም እኔ ስራዬን አውቀዋለሁ። አልተኛም፣ ጠንካራ ነኝ። በ10 ተኩል ከሌሊቱ 10 ተኩል 10 ሰዓት ነው የሚነሳው። ጠንክሬ ከሰራው ከነ በፊት አልፎ ሄዱትን ሰዎች ኢንተርቫቸውን ከሰማኝ ንግግራቸውን ከሰማኝ ጥንካሬያቸው መንገዳቸውን ከተከተልኩኝ ምንም ነገር ወደ ኋላ እንደማይጥልኝ ነው ማቀው እና ደግሞ በዛው ልክ እንቀሳቀሳለሁ፣ ትሬኒንግን አረጋለሁ፣ ዲሲፕሊን ሆናለሁ፣ ጠንክሬ ይገኛለሁ። በጣም ውጤት እንደማመጣ ነው የሚሰማኝ። በቦክሱ ያው ከዚህ የተሻለ ደግሞ እንሆናለን ብለን እየሰራን ነው። ከዚህ የተሻለ ጠንክረን አሁን ባለንበት ደረጃን አልፈን ትልቅ ደረጃ ለመድረስ እየሰራን ነው ማለት ነው። በመጨረሻም መልእክት አስተላልፈዋል። እዚህ አካባቢ ያሉ ሰዎች ወደ ቦክስ ስፖርት እንዲመጡ ለወጣቶቹ ማስተላለፍ የሚፈልገው ነገር ምንድነው? አሁን ባለንበት ነገር የተኛውን ቦታ ብንሆን ጤናማ መሆን ይቀድማል። ብዙ ጊዜ ወጣቶች አሁን ህፃናትም ጀምሮ ቤንዚል ሲሲቡ በግል ምን መክራቸው አለ ባለን ነገር ምን ይረዳዳው ነገር አለና ከዛም ባለፈ አብጂም ለመምጣት ወይም ካፋ ቦክስ ክለብ ለመምጣት የመጀመሪያው መስፈርት የመጀመሪያ ክፍያ የሚሆነው ስነ ምግባር ነው። እሱም ብቻ ይዞ ከመጡ
እኔ የሚከፍለው የለኝም። ከሰዎችም ጭምር ደጋግ ሰዎች ባብጂ ማሰልጠኛ ማከላሉና ከነሱም ቢሆን አስፈላጊውን ነገር የጠየቅን ነው። እነዚህ ቦክስ ሰልጣኞችን በምግብም በልብስም የተረዳዳን ያለነውና በዛ መልኩ ቢመጡ እኛ በነፃ እናገለግላቸዋለን። የሆነ ሚዲያ ፊት ነው የምናገረውና ስነ ምግባር ያላቸው ምንም የሚደግፍና የሚደግም የሌላቸው ሰዎች ከመጡ እነሱን የማብቃት እነሱን የማስተማር ስራ የኛ ይሆናል። ከኔ ጋር ያሉ በኔ እድሜ ያሉ ከኔ የሚበልጡ ታዳጊዎች ቢመጡ ያተርፉበታል። ተስጧቸውንም ያውቃሉ፣ ምን እንዳላቸው ይረዳሉ። አንደኛ እዚህ በመጡ ቁጥር ብዙ ነገር ያተርፋሉ። በአይምሮአቸውን ያጎለብታሉ፣ አካላቸውን ያጎለብታሉ። እኛ በፊዚካሊ ወይም በሰውነት ላይ ብቻ ሳይሆን አይምሮውን ላይ ምንም እንሰራ መማር ያለባቸው ነገር አውቀው ማለፍ ያለባቸው ነገር ያውቃሉ። እዚህ ቢመጡ አትርፎ ይሄዳሉ ብዬ ወጣትነታቸውን ይጠቀማሉ ብዬ ነው መልእክት ማስተላለፍ ፈልጉ። ቢመጡ ዛሬም ቤታችን ክፍት ነው። አልባሌ ቦታ ከሚውሉ ከኛ ጋር ቢሆኑ ያተርፉታል ብዬ ነው የምናገረው። መልእክት በመጨረሻ ያው እኔ መናገር ፈልገው ራሳቸውን እንዲያዩ ምን አይነት ደረጃ ላይ እንዳሉ። አሁን ራሳችንን ካላየን አስቸጋሪ ነው በጣም የት ላይ ነን ያለነው ቆም ብለን ካላሰብን አስቸጋሪ ነው። ሲጋራው ይስማማሃል፣ ጫቱ ይስማማሃል፣ ከዛ ደንዝዘን ነው የምንቀረው። ግን አንድ አፍታ ጫቱ መቆም አለበት፣ ሲጋራው መቆም አለበት። ቆም ብለን ማሰብ አለብን። ከዛ በኋላ ምን አይነት ደረጃ ላይ እንዳለን ራሳችን ማስተዋል አለብን፣ ራሳችንን ማግኘት አለብን። ከዛ መጥቶ በቃ እንደመጡ ቦክስ ይሰንዝሩ አይደለም፣ መጀመሪያ ትንፋሻቸው ይስተካከላል። በኮቻችን በጣም ገራሚ አሰልጣኝ ነው አብርሃም። እግዚአብሔርን የዛሬ 4-5 አመት ነው ማቀው፣ ብቻውን ይጥራል። አሁን ለዚህ ደረጃ እንዴት የደረሰበት መንገድ እኔ ያውቃለሁ እያንዳንዱ እና በአሪፍ ነገር ያሳያል፣ አሪፍ ነገር ያገኙበታል። ምርጥ ውጤት ይዘው ይመለሳሉ፣ ይጠነክራሉ። ራሳቸውን በምንም ነገር በአእምሮ ደረጃ በፊዚካሊ በጣም አሪፍ ነገር ይሆናሉ። ሁሉ ጊዜ በግሌም የምናገረው ነው፣ ብዙ ሰዎችንም የሚመክራቸው ነገር ነው። ስፖርት ላይ መጥተው አካላዊም አእምሮም ለውጥ ጥሩ የሆነ ነገር ያገኛሉ። ስፖርትን ቢሳተፉ ሰላማዊ የሆነ እረፍት ነው የሚያገኙት። የሰውነት እንቅስቃሴያቸውም ጥሩ ይሆናል። የትንፋሻቸውንም አቋማቸውንም ይጠብቃሉ፣ ጤናቸውንም ይጠብቃሉ። ባላቸው ጊዜ ሁሉ ስፖርትን መስራት ቢለምዱ ብዬ ሁሉ ጊዜ እመክራለሁ። እዚህ ያልመጡ ጓደኞችን ማሳመን የምንፈልገው ነገር ይሄን ማለት አንዳንዴ ኢንስትራክተር አብርሃም የሚለቃቸው ፖስቶች አሉ፣ ቪዲዮዎች አሉ እና እነሱም ያዩ ደግሞ የሚመጡን ብዙዎች አሉ እና ያልመጡትን ደግሞ እንዲመጡልን ከኛ ጋር አብረን ደግሞ እንደ ወንድም እንደ እህትነት ተሳስቀን ብንሰራ ከዚህ የተሻለ ደግሞ ደረጃ እንድንደርስ። ምክንያቱም አንድ ወጣት ለምሳሌ በቀን 100 ብር 200 ብር ያጠፋል አይደል? ግን በቀን ለራሱ ብሎ በቀን 30 ብር ቢመድብለት በዛው ልክም የተሻለ ለጤናውም ለምኑም ለስራውም። አንድ ሰው ጠዋት ተነስቶ ስፖርት ሰርቶ ወደ ስራው ከገባ ንቁ ነው፣ በስራውም ደግሞ ትርፋማ ነው እና ይሄን መገንዘብ አለባቸው። ምክንያቱም አንድ ለምሳሌ ስፖርት ማይሰራ ሰው ጠዋት ተነስቶ ጫት ይቀማሉ። ኦንሊ አሁን ለምሳሌ አንድ ቢራ በአሁን ሰዓት 100 ብር ነው እንደሚታወቅ ከሆነ፣ ግን አውራም ቤት መተን ግን በቀን ምን ከፍለው 30 ብር ነው። 30 ብር ለሱ የሚጠቅመው አይደለም። ለጓንቱ ለምኑ ምናምን ስታይ ምንም ዜሮ በዩ እኔ ከእን አግኝቶ ግን እነዚህ ማትሪያሎች እንደሚገዛ ግን ባናቀም ማለት ነው። እና ወጣቱ በደንብ አድርጎ አብርሃምን ቤት አብርሃም ቤትን ብቻም አይደለም ስፖርት ሲባል ብዙ ነገሮች ስፖርት አሉ። አብርሃም ቤትን ባይመጡም ባሉበት ቦታ ስፖርት እንዲሰሩ ለሀገራቸው ለራሳቸው ለሀገራቸው ለራሳቸው ለጤንነታቸው በአሁን ሰዓት ያለንበት ሰዓት አኪቤስን ጋር የምናወጣው ብር እያየን ነው። ስለዚህ ያን ከመጠቃት ስፖርቱን ብንሰራ ብንቀጥል፣ ብቻቸው ደግሞ ቢሰሩ ካሉ ይጠንክሩ። እኛ ጋር ደግሞ ከመጡ ደግሞ እኛም አለን። ያው ኢንስትራክተር አባታችን አብርሃም አለ። በጣም ደስ የሚል ልጅ ነው። በጣም ስታዩ እንዲህ ያው ልጅ ነገር ይመስላል። በልጅን ልጅ ነው ግን በጣም እንደ ትልቅ ሰው ነው የሆነ ስታዩ። ካንቺ ጋር ተንከባሎ መተሹ ምን ብሎ ተመቶ እንትን ሚልስ ተንከባሎ ከኛ ጋር የሚያሳልፍ ሰው ነው እና በዛው ልክ አብርሃም ደግሞ ኢንስትራክተር አብርሃም በጣም እንወዳለን። በጣም እናመሰግነዋለን። ክብራን የካፋ ቴሌቪዥን ተመልካቾቻችን ለዛሬ ያሰናዳነው ዝግጅት የእስካሁኑን ይመስላል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ሰላም።